ሰላም ጋይሶች እንዴት ናችሁ? ዛሬም በሚገርም ቪዲዮ መጥቻለሁ ማለት ዋት ታውቃላችሁ። ያው ግራኒን ተጮቹአለኝ ስልኩን ከዚህ በፊት ተጮቹ አውቃለሁኝ። የፒሲውን ግን አንድ ጊዜ ምናምን የሞከርኩት ትንሽ አሯሯጥቼ ምናምን እቺ ፊት ለፊት መጥቷት ሴትዮ ማለት ነው። ሶ ዛሬ ጌስ አንድ ወንድማችን እኔ ሐሙቲ መራራ ነው ምንም አልፈራም ወገቧን ነው ምልላት ምናምን ብሎ ሰክሷል። እዚሁ ቤታችን ድረስ በመጥራት ከዚች ሴትዮ ጋር የሚያረገውን የመሮጥና የማሯሯጥ ሂደት አብረን የምናይ ይሆናል ማለት ነው። ይሄ ልጅ ጌስ ኮንተንት ክሬተር ነው። እንደኔ ጌሚንግ ባይሆንም የሚሰራው ሪያክሽን ምናምን የሚሰራ ልጅ ነው። እዚሁ ድረስ ጠርተነዋል። ኤቢ ሪያክሽን ኤንድ ቭሎግ እስኪ ነይ ጀሞ ይላል። ዋትስአፕ ጋይዞች እንዴት ናችሁ? አላችሁ? አለን ይመቻችሁ ነው የምላችሁ። አዎ ዛሬ ከጀለታችን ጋር መተናል። ጌም ካላጫወትኩ ብሎ ሲበጠብጠኝ ነው ያለው። በቃ እኔ ቲክቶክ ላይ በቃ ጌም ግድኛል ይሞክረዋሉኝ ምናምን ስትለኝ ነበር። ጌም የሚባል ነገር አያስፈራም። ዝም ብለን መጫወት ነው። እንጫወታለን። በዛ ድረስ ከቪዲዮ መጨረሻ ድረስ ላይክ እና ሰብስክራይብ ያደርጋችሁ ይሄን ቪዲዮ መከታተል እንዳትረሱ። ይመቻችሁ። አሁን ወደ ቪዲዮ ያው ጋይሶች አሁን ወደ ጌሙ መተናል ለምላችሁ። ይሄ ልጅ ማለት ነው ቤት ውስጥ የሌለው ነገር የለም። ሲጀመር ባለፈው ልታ ያልገዛው እቃ የለም። ምንም ያደረገው ነገር የለም። ያው ጌሚንግ ኪቦርድ ምናምን You sure about that? ማውዝ ምናምን ገዝቷል ጋይሶች። ማውዝም አንድ ማውዝ ገዝቷል ማለት ነው። የጌም ማት ማለት ነው። የፒኤስ ምናምን ጌሞች አሉት። ምንድነው የፒኤስ4 ጆይስቲክ አለው። ይኸውላችሁ ጆይስቲክ አለው የፒኤስ4 ማለት ነው ጋይሶች። ዝም ብሎ ቀላል ሰው እንዳታረጉት ማለት ነው። በጆይስቲኩ መሞከር ትችላለሽ። በሌላ ቀን ሞክሯልና ጋይሶች ምንድነው እዚህ ቪዲዮ ሆረር ጌም ተጫውተሽ ታውቂያለሽ? እኔ ጌም አልወድም። ሲጀመር ሆረር ጌም ምናምን ተጫውቼ አላውቅም። እኔ ተጫውቼ የማውቀው ፐብጂ ነው። ፐብጂ ግን በጣም ይመችኛል። በቃ ፐብጂ ዋጋ በጣም የተለዋለብ ነው። ቪዲዮ አብረን ሰርተን እናውቃለን። ወረዚህ ጋር ነው ገና ከዚህ ነው ወረደ የጀመርኩኝ። እኔማ እና ጌቶች ላይክ ሰብስክራይብ ያደርጋችሁ ይሄን ቪዲዮ መከታተል እስከ መጨረሻው ድረስ። አሁን ጌቶች ወደ ምን እንገባለን? ወደ ጌሙ። ደብሊው ወደ ፊት ነው፣ ይሄኛው ወደ ጎን ነው፣ ይሄኛው ወደዚህኛው ነው፣ ይቺ ወደ ኋላ። እስኪ ጋይሶች ልጀምረው ነው ይሄን ቪዲዮ ነው። ምንድነው መጀመሪያ ማንንም አንፈራም ብያለሁ። ኢንትሮ እኔ ከመምጣቴ በፊት ስኪፕ ማድረግ ይችላል። ስኪፕ ላድርግ። ሊስት ከዚህ ቤት መውጣት ነው። የሆነ ቤት ውስጥ ኪድናፕ ተደርገሻል። ከዚህ ቤት በባሌም ሆነ በቦሌ ብለሽ መውጣት ነው። ያው ከወጣሽ ሽልማት አለሽ ማለት ነው። ምንድነው ሽልማቱ? ፈርስት ኦፍ ኦል ማለት ነው። አልናገርም፣ ሽልማቱን መናገር አልፈልግም። ከዚህ ቤት ከወጣ የሆነ ነገር እኔ ገጫዋለሁኝ ማለት ነው። የማይወጣ ከሆነ ደግሞ ያው የሀገሩን ዘፈን እየዘፈነ ወደ ቤቱ ይመለሳል። ያኔ የተሳሳችሁ እሺ። ጋይሶች አሁን ወደ ፊት ለፊት እንሄዳለን። እቃ እንዳጥል፣ እቃ ከጣልሽ ትመጣለች። ይሰማሻል ማለት? አዎ እቃ እንዳጥይ ትመጣለች። ኤክስትሪም ጋይሶች ክራሽ አድርጓል። ጋደም አይተሻል? መጣራን ዝም አለች። መታችላ አለችኝ። የመጀመሪያ የመሆኑን አውቃ ነው። እቃ ጥለሽ ነበር፣ ለዛ ነው የመጣችው። ቅድም አውዙን ተተከለ ያነሳሽ እንደዚህ አድርጋ እዚህ ጋር ነች፣ በር ላይ ነች። ይሄን ክራሽ አድርጓል። ከለ ምንድነው ጋይሶች? ጌሙ የጭውት ከሌለም በስርዓቱ አንተን ላድርገው። ኤክስትሪም ነው ይቀርና ኖርማል ታሪኛለሽ። ዞሮ እንዳይሻል ዴይ 5 ድረስ ከዴይ 5 በኋላ ትገልሻለች ማለት ነው። እስከ ዴይ 5 ድረስ ግን ዝም ብላ ትመጣለች ምናምን። ጋይስ ወይ ጋይሶች እኔ ምንም ልጮት አልቻልኩኝም። ምንድነው ጋይሶች? አሁን ሮጣለሁ። እግሬ አውጪኝ ብዬ ሮጬ ውጪውን ማየት አለብኝ እኔ ጋይሶች። ማርያምን የመጣችልሽ ነገር ከግድግዳ ጋር አልዘለላት ዘለሻት ነው እንዴና ደንግጠሽ በይ በኩል ነው መውጫው። በር መውጫ የለውም እንዴ? አይ ምንም አይልም። ልብ መጥቷ ጋይስ በይ በኩል ነው መውጫው። በሩ እቺ ደረጃውን ፊት ለፊት የነበረው በር ይላል ያ ነው። ያንን ጀስት ዝም ብለህ ከፍታ አይደለም የምትወጣው። ቁልፍ አለ፣ ብዙ ነገሮች አሉ። በብዙ ነገር ነው የተቆለፈው። እስከ ዴይ 5 ድረስ እንደምንም ብለህ መውጣት
እሺ ሌላ ነው ቁልፉን ማገኘው እኔ ጃኒም አላውቀውም። ኔክስት እስከ ዴይ 5 ምንም ካልደነገጠ እኔ አውትላስት 2 ሌላ ጊዜ ጠርቻ እጮቷለሁ አይደል? በሚገባ ማለት አሁን ዴይ ስንት ዴይ ነው የቀረ? ዴይ 4 ላይ ደርሰሻል። አንድ ቀን ነው የቀረ ማለት መሰለኝም ጭዌው ስላልገባኝ ነው እንጂ ወጣ ነበር። አውትላስት 2 ምንም ሳይፈራ ከተጫወተ የሆነ ቅጣት ይቀጣኛል ማለት ነው እሱ። ምንድነው ቅጣቱ ግን ማለት ነው? እሱን በቀጣይ ቪዲዮ እናያለን። God damn. ይሄ ነው ቁልፉ በጋን በምናምን ፓድላክ ኬላ በዚህ ወርታች በዚህ ቤት ነው በሩ ጋር የሆነ ነገር አይጠፋም ያስባል። አስሞክረኝ በዚህ በኩል ቁልፍ አለ ብሎ መርቶኝ ማለት ነው። ምንም እየፈራህ አይደለም ግን መጣችልሽ። አልጋ ስር መደበቅ ትችላለሽ። የምር ሳይፈራ አልቋል። እስኪ እናያታውን ይቺን ቁሪማ የሆነ ሴትዮ ደንጋራ በጥፊ ሊጥፊ እኔ ሊጥፊ ኔክስት ቪዲዮ ሊጠብቁኝ ወይ ኔክስት ወይ አንድ ቀን እንጮታለን። ይሄን ጌም ማለት ነው ወገብ ዞላን ስላ ታሳያችኋለሁ ጋይሶች። ለማንኛውም ጌሙ ይሄን ይመስል ነበር ማለት ነው። እኔ አልፈራም ብያለሁ ከመጀመሪያ፣ አሁንም አልፈራሁኝም። እንደሰከሰው ማንንም አልሰማው ነው የምላችሁ እኔ ጋይሶች። አውትላስት 2 እናስሞክረዋለን። አልጠፋብኝ በሚገባ እንሞክረዋለን ጋይሶች። እሺ ቀጣይ ያኛው እሱ ያለውን ጌም እኔ ስሙን የጠፋብኝ ስለሆነ እንጂ ቀጣይ በሱ ጌም እንጮታለን ምናምን ጋይሶች። ልጁ ደግሞ ማለት ነው የጆርዳን ምናምን አፍቃሪ ነው ማለት ነው። ያውልህ ጄዋን ነው በዚህኛው ከለር አለው። ልካት አስሮ አስቀምጦታል ጋይሶች። ያውልህ ሶስተኛ ይመቻችሁ። ላይክ እና ሰብስክራይብ ያደርጋችሁ። ቀጣይ ይሄንን ጌም ሌላ ጓደኛችንን እናስሞክረዋለን። አንድ 5 ጓደኞቼን አምጥቼ ማስሞክራቸው ይሆናል ማለት ነው። ይሄንን ጌም ምንም ሳይፈራ ያጠናቀቀው ፑሽ እናረጋቸዋለን ማለት ነው። አውትላስትን እንዲሞክሩ ግን አይ ሆፕ አንተ አውትላስትን እንደምትፈራ በ10 ጣቴ እና በ10 የእግሮቼ ጣት ልፈርም እችላለሁኝ። እስኪ እናያለን። እስኪ ጊዜ ይድረስና ችግር የለም እናያለን። እኔ ምንም የሚያሳስበኝ ነገር የለም ነው የምላችሁ። አሁንም አልፈራም፣ እስከ ወዲያኛም አልፈራም። ሰምታችኋል። እኔ አላልኩም። ከቪዲዮ መጨረሻ አብራችሁኝ ስለቆያችሁ እናመሰግናለን ሁለታችንም። የሱንም ቻናል ሰብስክራይብ ማድረግ እንዳረሱ ኤቢ ሪያክቲንግ ቭሎግ ዲስክሪፕሽን ላይ አስቀምጥላችኋለሁ። የሱን ቻናል ገብታችሁ ሰብስክራይብ አድርጉ። ለዚህ ዋጓን ይመቻችሁ። ላይክ እና ሰብስክራይብ ያደርጋችሁ ይመቻችሁ። የቴምኔል ፎቶ እዚህ ጋር እንነሳና